السلام عليكم ورحمة الله وبركاته. ودنا يتكبراتشو يا سوشيال ميديا تكتاتيوت እንግዲህ እዚህ ሐረም ላይ አላሁ ፍቆን እንግዲህ ከታላቁ ዓሊም ከዶክተር ሼክ መሐመድ ሐሚዲን ጋር ተገናኝተናል። ሼክ ጋር ትንሽ አጠር ያለች ቆይታ እናደርጋለን። ፕሮግራሙን እንድትከታተሉ ግብዣችን ነው። ሼኻችን ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላህ ወበረካቱ። እንግዲህ አልহামዱሊላህ ያለነው ሐረም ላይ ነው። ማጠቃላይ በመላ ዓለም ላይ የሚገኙ ሙስሊም በተለይ ኢትዮጵያ ሙስሊም ይሄን ፕሮግራም የሚከታተል እንደው ይሄን ውድ ቀናቶችን እንዴት ብሎ መጠቀም አለበት እንዴት ማሳለፍ አለበት ይላሉ። الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه وله. زي حرم الله مجنيت رزقنا الله سبحانه وتعالى لفلقوا سو የሚሰጠው ነው በፍቃዱ እዚህ ስላስገኘን ደስታችን ወደር የለውም። አልহামዱሊላህ እዚህ ቦታ ላይ እንግዲህ ሁሉም በኒ አደም ዘር ሁሉ ተገኝቷል። የተለያየ መልክ የተለያየ ቋንቋ የተለያየ ባህል ያለው ሁሉንም ግን لا اله الا الله አስተሳስሮት እዚህ ተገናኝተናል። የእስልምና አንዱ ምስጢር ነው። እንደምታየው አንዱ ለአንዱ እንግዳ አይሆንም። አንዱን አይፈራም። ያው አብሮ ረጅም ዘመን እንደኖረ ሰው የሚጠጣውንም በላውንም እየተካፈለ ይቀመጣል። ይሄ ልዩ የእስልምና ውበት ነው። እኛ ስንበላ የኛን ምግብ የማያውቁ ሰዎች መጥተው እየጎረሱ ነበር እና አልহামዱሊላህ ረብል ዓለሚን እስልምና በሁሉ መልኩ ውብ ነው። ይሄንን ካልኩ በኋላ ወቅቱ ደግሞ በጣም ውድ ወቅት ነው። እዚህ ያለም ሰው ይሄን የመሰለ እድል መቼ ዳግም እንደሚያገኝ ስለማያውቅ ለቀልድ ሊያሳልፈው አይገባም። በጣም ዱዓ ሙስተጃብ የሚሆንበት ወቅት ነው። ዱዓ ላይ መወጠር አለብን። ዚክር ማብዛት አለብን። እንደገና ደግሞ ቲላወቱል ቁርአን እንግዲህ አሽራ አኺር ላይ የሚሰራው ይሄ ነው። ሰላቱም ይሄው እንግዲህ ይሰገዳል። መካ ላይ የሚሰገደው ሰላት ደግሞ በመቶ ሺህ ነው ሌላ ቦታ ከሚሰገደው ተብሏል። አሁን የምንሰግዳት ኢሻ 100 ሺህ ኢሻ ትሆናለች ማለት ነው። እንግዲህ ይሄ አላህ በሽሮታው ገንበር አድርጎ የሚሰጠው ፈድሉ ስለሆነ መጠናከር አለበት። በየቦታው ያለውም ሰው አሽራ አዋኺር ላይ ያለ ነው ወቅቱ እዚህ ላለ ሰው ሸረፉ ዘማን ወሸረፉ መካን ተሰባስበው ቦታውም ልዩ ነው ጊዜውም ልዩ ነው። አሽራ አዋኺር ሐረም ላይ በየቦታው ያለው ደግሞ እንግዲህ አሽራ አዋኺርን አላህ ለሁሉም ነው የሰጠው። በተለይ ደግሞ ይሄ ለይለቱል ቀድር የምትባለው ቀን እዚህ ውስጥ ነው ያለችው። እና አስሩን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው ያሳልፉ የነበሩት ለዚህ ነው። አሁንም ይሄንን እንጠናከር እላለሁ። ሶላት ስንሰግድ ደግሞ ያው አንከቀን በተለይ 5 አውቃት ሶላት ብዙዎቹ ለሱናው ለተሐጁዱ ጉጉት ይኖራቸውና ተሐጁድ ሲሰግዱ አድረው ፈጅር የሚያመልጣቸው ወይም በያሉበት የሚሰግዱ ይኖራሉ። ይሄ መሆን የለበትም። ተሐጁዱን ትተው ፈጅሩ ላይ ቢገኙ የተሻለ ነው። 5 አውቃት ሶላት በጀማዓችን አስተቀም መስገድ ትልቅ ፈዲላ ነው ያለው። ዱዓ የሚደረግ ዱዓ አለ። ነብዩ ሰለላሁ ዐለይሂ ወሰለም ለአኢሻ ያስተማሩት اللهم إنك عفو تحب العفو فاعف عني ጌታዬ አንተ ይቅር ባይ ነህ ይቅርታን ትወዳለህና ይቅር በለኝ። ይቅርታ ፍለጋ ነው እዚህ ተመጣው ይቅርታ ፍለጋ ነው ጾም የምጾመው ይቅርታ ፍለጋ ነው ለይልም ቁጭ ብሎ የሚታደረውና ይቅር በለኝ ማረኝ እያልን ማሳለፍ ይገባል እላለሁ። ኡስታዝ ከዚህ ጋር ተያይዞ እንግዲህ በተለይ አሽራ አዋኺር ተራዊህም የሌሊት ሰላቱ የሚበዛበት ወቅት ነውና ያው ቁርአኑ እንግዲህ በጣም የሚደመጥበት ነው። ረዛም ያሉ አያቶች የሚቀርቡበት ወቅት ነው። ከዚህ ጋር ተያይዞ አንዳንድ ወንድሞች እህቶች መጀመሪያ ኢማሙ እንግዲህ ሐርሞ ሰላቱን ጀምሮ ቂራአቱን ጨርሶ ሩኩ ሲወርድ እዛው ቁጭ ብለው ሳይሐርሙ ልክ ሩኩ እንዳያመልጣቸው ተነስተው ሩኩን ያደርጉ ወንድሞችና እህቶች አሉ። ይሄን ከሸሪዓ አንፃር እንዴት ይታያል? ሩኩዕ ላይ የደረሰ ሰው ፋቲሃ ሳይቀራ ሩኩዑ ይቆጠራል አይቆጠርም? ዑለማ ኺላፍ አለ። ከናካቴው አይቆጠርም የሚሉም አሉ እና ኢማሙ ቡኻሪ መዝሀብ ይሄ ነው። ከዚህ አንፃር መቆም የቻለ ሰው መቼስ ቆሞ ነው መስገድ ያለበት። የደከመው ሰው ከሱና ላይ ቁጭ ብሎ መስገድ ስለሚችል ሙሉ ረካዓውን መቆም ካቃታቸው ቁጭ ብለው ሐርመው ፋቲሃቸውን ቀርተው እዛ ቆይተው ለሩኩዕ ብቻ ቢነሱ ችግር የለውም። ሰላቱን ካረሙ በኋላ ሰላቱን ኢማሙ ሲሐርም አብረው ይሐርሙ ተቀምጠው ፋቲሃቸውን ይቅሩ ሌላውን ቁርአን እያዳመጡ ቆይተው ሩኩዕ ሲቀርብ ተነስተው ሩኩዕ ቢያደርጉ ችግር የለውም። ነገር ግን ሩኩዕ እስከሚደርስ ድረስ ቁጭ ብለው መጠበቅ የለባቸውም።
ቢቻል ደግሞ ቆሞ መስገድ ወቁሙ ሊላሂ ቃኒቲን ስለሚል ፈርድ ላይ ሩክን ነው መቆም። ሱና ላይም ሩክን ቢሆንም የደከመው ሰው ቁጭ ካለ እንደው على النصف من أجر القائم ቆሞ የሚሰግደው ሰው የሚያገኘው ግማሽ ነው የሚያገኘው ብሏል። ግማሽ እንዳያልፈን መቆሙ ላይ ብንጠናከር የተሻለ ነው። ኢንሻአላህ ሽክራን ኡስታዛችን በረከላሁ ፊኩም። እንግዲህ የተከበራችሁ የፕሮግራማችን ተከታታዮች ሸኻችንን ያላችሁ ምክር ሰምታችኋል። ያለንበት ወቅት በጣም ልዩ ወቅት ነውና ረሱል ሰለላሁ ዐለይሂ ወሰለም ለኢሻ የነገሯትን ዱዓ አላህ Subhanahu Wa Ta'ala ይቅርታ እንዲያደርግልን ያን ዱዓ ማብዛት እነዚህን 10 ቀናት እዚህ ላደለው ትልቅ ሸረፍ ነው። ግን አሸራ ለዋኺርም ደግሞ አሉ በሁሉም ቦታ ላይ ነው አላህ ያደለው ለሁሉም ሙስሊም ነው የሰጠው ነውና ተጠቀሙበት ነው። ሰላታችሁን ደግሞ ቆሞ መስገድ ያቃተው ቁጭ ብሎ ይስገድ ነው እንጂ ያው ሳይሰግማል ነው ኢህራም ሳይደረግ ከተክቢረተል ኢህራም ሳያስገኝ ዝም ብሎ መቀመጡ አግባብ የለውም ነው መልእክቱ የሰጡን ሸኽ። ይሄን እንግዲህ መልእክታቸውን ትምህርታቸውን በአግባቡ እንደምትሰሩበት ለሌላውም እንደምታስተላልፉ ተስፋ እናደርጋለን። አላህ Subhanahu Wa Ta'ala ሸኻችንን ከመልካም ቆይታ ጋር ከአፊያ ጋር አላህ ያቆይልን፣ እድሜያቸውን አላህ ያርዝምልን፣ በኢልማቸውም የምንጠቀም አላህ ያድርገን። እናንተም ባላችሁበትና አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።